ሰላም ውድና የተከበራችሁ የቤቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እነሆ ክፍል 22 ተለቀቀ። የእናት ግፍ። እንግዲህ በዛሬው ክፍለ ጊዜ በጣም ደስ የሚል ዜና ነው ማለት ነው ይዤላችሁ የመጣሁት። እንግዲህ ዮዲት እስር ቤት ገብታለች ማለት ነው። አለም ደግሞ ሁሉንም ነገር ለወንደሰን ሰጥተዋለች ማለት ነው። ለወንደሰን አሳይተዋለች ማለት ነው። ሁሉንም ነገር ተዋርዳ አሁን በፖሊስ ቁጥጥር ስር ትገኛለች ማለት ነው። ወይዘሮ ዮዲት እማማም ደግሞ በደስታ በጣም ተደስተዋል ማለት ነው። አለምና ፀሐይም ደግሞ እልል ብለው ደስ ብሏቸዋል ማለት ነው። ከህይወታቸው ስላስወጧት ዮዲትን ማለት ነው። በጣም ደስ የሚል ዜና ነው ማለት ነው። በጣም ደስ ይላል። እንግዲህ ዮዲትን እንደምታውቋት በጣም ተንኮለኛና ክፋተኛ የነበረች የባሏን እናት ምግብ እንኳን ሳይቀር እየከለከለች በጣም ታስቸግር፣ እንዲሁም የእናቷንም ሰራተኛ ሆነ የራሷን ሰራተኛ እያሰቃየች በጣም ተንኮለኛ ምራት፣ ሴረኛ ምራት እንደሆነች ይታወቃል። እንዲሁም ደግሞ ባሏ ወንደሰን የእሷን ክፋት የእሷን ተንኮል ማየት አልፈለገም። ሁልጊዜ ጭራሽ በክፍል 21 እንደተመለከትነው እናቱን መልካም ሰው እኮ ናት፣ ለሰው እኮ ነው የምትኖረው እያለ እየተማጸነ ይቅርታ አድርጊላት እያለ እንደነበረ ታስታውሳላችሁ። ባለፈውም እንደዚህ መርዝ እናቱን ልታበላት የነበረ ጊዜ በቃ ይቅርታ አድርግልኝ ብላ ተመልሳ እንደገባች የሚታወስ ነው። አሁን ግን ወንደሰን ሁሉንም ነገር አውቆ እንዳለ አለም ደግሞ ካሜራ የቀረጸቻትን ነገር ሁሉንም ነገር አንደኛ መርዝ ልታበላት እንደነበረ፣ ሁለተኛ ደግሞ የመርዙን ብልቃጥ ያስቀመጠችበትን ቦታ በመረጃና በማስረጃ ለወንደሰን ትሰጠዋለች። ወንደሰንም ለጊዜው ለወዲያው ለደቂቃ ማመን አልፈለገም ነበረ። ነገር ግን በአይኑ በብረቱ ሁሉንም ነገር ሲመለከት በጣም ተናደደ። ጨርቁን ጣለ፣ አበደ ማለት ነው። እኔ አንቺ የሰው ሰይጣን የሆንሽ ሚስቴ እስከ ዛሬ ድረስ ተንኮልሽን ግፍሽን ደብቀሽ ጭራሽ ልጅ ያልጸነሽውን ልጅ ጸንሻለሁ በማለት ስታታለኝ ነበር። እንዴት ይህን ሁሉ ለማድረግ እንዴት ተቻለሽ? ለምንስ ነው እናቴ እንደዚህም ታሰቃያት? ምን በደለችሽ? እስከ ዛሬ እናቴን እኔ ነኝ የበደልኳት። እናቴ በጣም ይቅርታ አድርጊልኝ። በዚች የማትረባ ሚስቴ የእሷን ምክር ሰምቼ እውነት መስሎኝ ያረገዘችው ልጅ ያለ መስሎኝ የእውነት መስሎኝ አምኛት ነበረ። ነገር ግን ውሸታምና ተንኮለኛ ሴረኛ መሆኗን እስከ ዛሬ ባለመረዳቴ በጣም ይቅርታ አለምዬ እህቴ፣ እኔን አንቺን እንደ እህቴ ነው ማይሽ። እንደ እህቴ ስለማይሽ ይቅርታ አድርጊልኝ እህት አለም። አንቺን እንደ ሰራተኛ አላይሽም። ነገር ግን እስከ ዛሬ ስለበደልኳችሁ እማየም ይቅርታ አድርጊልኝ፣ እናቴ ይቅርታ አድርጊልኝ ሲላቸው እማየም እረ ልጄ ምንም ችግር የለውም የኔ ልጅ፣ ዋናው የዚችን ክፉ ሚስትህን ነገር ማወቅህና መረዳት ነው እንጂ ሌላ ነገር ሌላው ችግር የለውም። እኔ ልጄ እኔ አንተን መቼም ቢሆን አልቀየምህም። ይቺ የተረገመች ሚስት ናት እንጂ አንተን በጭራሽ አልቀየምህም። እስከ ዛሬም አንተ ስለምትወዳት አንተ ስለምታፈቅራት እንዲሁም ደግሞ በውሸት ልጅ ይዣለሁ ስላለችህ በዛ ነበረ ታግሼ ብዙ ግፍና በደል እየደረሰብኝ እድሜ ላለም ምግብ እንኳን ስበላ የተቀረበልኝ ምግብ ብድግ አድርጋ ነበር የምትወስድብኝ። ነገር ግን ዋናው ነገር ልጄ ይህን ነገር ሁሉ ማወቅህና የዚችን ተንኮለኛ ሴረኛ ምራት እንዲሁም ምራቴ ሚስትህ ነገር ሁሉንም ነገር ማወቅ ነው። እንዲሁም ደግሞ ይህንን ነገር ሁሉ ተናግራ ወደ እናቷ ቤት ስትሄድም እናቷ ልጅ እንደሚጠላ አላቅም ነበር። እኔ ግን ጠልቼሻለሁ ልጄ፣ አልፈልግሽም፣ ሂጂ ውጪ ትላታለች። እንዲሁም ደግሞ የፀሐይ አፍቃሪ ወንድሟም ደግሞ እኔ አንቺን ማየት አልፈልግም፣ ክፉና ተንኮለኛ እህት እንዲኖረኝ በጭራሽ አልፈልግም፣ ሂጂ ውጪ ብሎ ይነግራታል። እንግዲህ ዮዲት ውሻ ሆናለች ማለት ነው። በየቦታው መግቢያ መውጫ አታለች ማለት ነው። ከዛም ደግሞ ወደ ፖሊስ ያንን ሁሉ መረጃና መስረጃ
አለምና ፀሐይ ይዘው ይሄዳሉ። ፖሊስም እቤት ድረስ መጥቶ አለምን ሊያስራት ካቴና እጇ ላይ ሊገባ በዝግጅት ላይ ይገኛል። እንግዲህ እንደሚታወቀው አለም በጣም መልካም ሰራተኛ፣ እዚህ ላይ የምናየው የሰራተኛ ደግነትን። አንዳንድ ጊዜ ሰራተኛ ክፉ ነው ይባላል። ሰራተኛ በምናየው በዚሁ በምንሰማው ነገር ሁሉ የሰራተኞች መልካሞች ክፉዎች እንዳሉ ሰራተኞች መልካም ሰራተኛ እንደ ፀሐይና እንደ አለም አይነት ሰራተኛ አለ ማለት ነው። እንግዲህ አለም ሰራተኛ ስትሆን የአሰሪዋ የሚስት ግን አሰሪዋ ግን ክፉ ስትሆን ለእናቲቱ የምታጠጣት እሷ ነበረች። እንዲሁም ከደሞዟ ሁሉ እያነሳች ገንዘቧን እያነሳች እቃ ምናምን እየገዛዛች አስቤዛ እየገዛዛች ታበላት ነበር። ምክንያቱም አስቤዛ ጨረሳችሁብኝ፣ መብላት ከወር የሚያደርሰኝን በ3 ቀን ጨረሳችሁ፣ በ1 ቀን ጨረሳችሁ፣ እናንተ ኩንታል ሆዶች ሁሉ እያለች ስለምትሳደብ፣ ነገር ግን እሷ በራብ አንጀቷን አስራ ለእናትየዋ ግን ሁሉንም ነገር ታደርግላት እንደነበር ይታወቃል። በዛ በኩል ደግሞ ፀሐይ ራሷን ለማሸነፍ ቤተሰቧንም ለማሸነፍ ዝቅ ብላ እየሰራች የአሰሪዎቿ ልጅ እንኳን ሲፈታተናት ሲያስቸግራት ሁሉንም ነገር ተቋቁማ እየሰራች ትገኛለች። ፀሐይም የዮዲት እናትም ክፉ ሆና እያለ ብዙ በደል እያደረሰችባት ፀሐይም ችላ፣ አሁን ግን ቀን ሲጥል ዮዲትን ማንም ሊያደርሳት አልቻለም። ማንም እናቷ የወለደቻት እንኳን ብትሆን አጠገቧ ልትደርስ አጠገቧ እንዳትቆሚ ብላ ብዙ ነገር እያሏት ነው። ዮዲት ይህን ሁሉ ግፍ ይህን ሁሉ ተንኮል ባታደርስባት ኑሮ በማማ ላይ ይህ ሁሉ ነገር ባልመጣባት ነበር። ነገር ግን ወንደሰን ደግሞ እስከ ዛሬ ለምንድነው አይኔ ያልተገለጠልኝ? ለምንድነው አንቺ ጭራቂ ሆንሽ ሚስቴ? እንዴት ነው ተንኮልሽ? እዚሁ አጠገቤ አይኔ ስር ሆነሽ ለምንድነው ላቅሽ ያልቻልኩት? በእውነት አንቺ በጣም እባብ ነሽ። በእውነት አንቺ በጣም ተንኮለኛ ሴት ነሽ። እንዴትስ ያልጸነሽው ልጅ ሆድሽ ውስጥ የሌለ በልጄ ምልልሃለሁ እያልሽ ስታታልይ እንዴት ቸቻለሽ? እንዴትስ ይህን ያክል ታታልይኛለሽ? ለምን ጽንሱ እንደሌለ ለምን አልነገርሽኝም? ለምንድነው ያልነገርሽኝ ብሎ አበደ ዘለለ። ምክንያቱም እስከ ዛሬ ወንደሰን የሚያውቀው በሆዷ ውስጥ ልጅ እንዳለ ነበር። ነገር ግን ዮዲት ልጅ የለም በሆዷ ውስጥ። እናቲቱም ታውቃለች። ከእናትየዋ ጋር ተመሳጥረው የሰሩት ሴራ ነው። እናትየዋም ብትሆን በወቅቱ ደግፋት ነበር። አሁን ግን እዛም ቤት ስትባረር ዮዲት እናትየዋም አልፈልግሽም አለቻት። ወንድሟም ደግሞ ፀሐይን ፍቅረኛውን ስለምታንገላታበት ክፉ ስለሆነች በጥፊ እያጋጨ ያስወጣታል። እሷ ግን አሁን ምን ሊውጣት ይችላል? በእስር ቤት ዘመኗን ትበሰብሳታለች፣ ዘመኗን ትጨርሳታለች። በእውነት እማማ ግን ቀን ወጣላቸው። በጣም ተደሰቱ። ከዚህ በኋላ የፈለጉትን ምግብ ያበላሉ። እንዲያውም ከዚህ በኋላ ምግብ እንዳይበሉ ለማማ ተፈርዶባቸው ነበር። ምስኪን ማማ። እንዲሁም ደግሞ አለም ሰራተኛዋ ያንን ሁሉ ነገር በጣም በጥንቃቄ ሁኔታ ቀርጻ ቪዲዮ በጥንቃቄ አስቀምጣ ለወንደሰን ማሳየቷ ያንን ሁሉ ነገርም ደግሞ ለፖሊስ በማስረዳቷ ነው ይህ ሁሉ ሴራ የተጋለጠባት። ዮዲት ገና ብዙ ነገር አስባ ነበር። የማማን የራሷን ቤት ወደ ራሷ ለማድረግ እንዲያውም ይህን ሁሉ ነገር ሳይሳካላት አለምዬ ቀደም ብላ ይህን ጉዷን በማውጣት ያሰበችውን ቤትም ሳታገኝ እርጉዝ ነኝ እያለች ስትገዘትበት የነበረም ልጅ ውሸት መሆኑ ሳታስበው ተጋለጠባት። እንዲሁም ደግሞ የወለደችውን እናቱን የወንድየን እናት መርዛ ብልታ ልትገላት እንደነበረ በምግብ ጨምራ የዚህን ያህል ተንኮል ይህን ያህል ግፍ ግን ለምን እንደምታደርስባቸው ማማ እንግዲህ እንደሚታወቀው መልካም አማት ናቸው፣ ጥሩ አማት ናቸው። እሷ ግን ተንኮለኛ ሴረኛ፣ ጭራሽ በገዛ ቤታቸው በገዛ ሶፋቸው
ሶፋ ላይ ከስራ ስመጣ እንድች ብላችሁ ሶፋ ላይ ተቀምጠሽ እንዳላይሽ የባሌ እናት አማቴ ሆይ ጭራሽን ያንቺ ስመጣ ከስራ ማየትም አልፈልግም፣ ስትበይም ስትጠጭም ማየት አልፈልግም፣ እንድች ብለሽ እኔ አንቺን ማየት አልፈልግም፣ ለምን ውጥት ብለሽ አጠፊም እያለች እንግዲህ ስታንገላታ ስታሰቃያቸው እንደነበረ ይታወቃል። አሁን ግን ያነ ሁሉ ነገር ቀረና እማማና አለምዬ በጣም ተደሰቱ። ከዚህ በኋላ ህይወታቸው የሚያስደስት ረሃ የሆነ ህይወት እንደሚኖሩ በቃ ይታወቃል ማለት ነው። እንግዲህ እሷ ደግሞ በእስር ቤት ዘላለም አለሟን ትቆያለች ማለት ነው። ወንድየም ደግሞ የእውነት ሴት ጥሩ እናቱን የምታከብር እሱን የምትወድ እውነተኛ የሆነች ሴት እማማና አለምዬ ይድሩታል ማለት ነው። ከዛም በኋላ ህይወታቸው ደስ የሚል ህይወት ይኖራሉ። ይህን ሁሉ ተንኮል ግን እንዲህ አይነት በዚህ ዓለምም በዚህ እኛ በምንኖርበት ጊዜም እንዲህ አይነት ተንኮለኛ ምራት እንዳለ መጠራጠር የለብንም። በዚህ በምናየው በምንሰማው ሁሉ ነገር እውነተኛም አለ ማለት ነው። እንደዚህ ልክ እንደ ዮዲት አይነት ሰይጣን ተንኮለኛ ምራቶች በጣም ብዙ ናቸው። ወንድዬ ደግሞ በመጨረሻም ቢሆን የዮዲት ተንኮል የዮዲት ሴራ በማወቁ እጅግ ደስ ይላል። አሁን ጭራሽ ራሱን አያውቅም። ምክንያቱም ልጅ እየጠበቀ ነበረ። ልጁን በጉጉት ነበር የሚጠብቀው። ጭራሽ ተንኮሏ ምኗ አይታየውም ነበር። እንዲሁ መልካም እኮ ናት፣ እንዲሁ ምን አለማዬ በቃ እያለ ነበረ እናቱን ሁሉ እንትን ሲላት የነበረ ማለት ነው እንደምታውቁት። ነገር ግን እቺ ተንኮለኛ ያልሰራችውን ምግብ እኔ የሰራው ትላለች። ያላደረገችውን ነገር እናትየው እማማ ያልበሉትን ነገር በልተዋል፣ ጠግበዋል ምናምን እያለች ታስባለች፣ ታስመስላለች ማለት ነው። እሱ ሲመጣ ልክ ከስራ ሲመጣ እሱ እንደ ሰው ነው የሚያደርጋት፣ እውነተኛ ሰው ነው የሚያደርጋት። በቃ የምታዝን የምታስብ ለእናቱም ለሰራተኛይቱም ጥሩ የምትሆን ነበር የሚመስለው ማለት ነው። እሱ ያን እሱ ሲመጣ ሽርጉድ ስለምትል ጠብር ግፍ ስለምትል እውነት ይመስለው ነበረ። ነገር ግን እናቲቱ አይኗ እየዞረ በምግብ አይኗ እየተንከራተተ ልክ ልትበላ ያለችውን ምግብ ብድግ አድርጋ ለራሷ ስትበላ እንዴትስ እንደሚወርድላት እናቷ የራሷ እናት ብትሆን በእውነት እንደዚህ ታደርጋለች? አታደርግም። ነገር ግን አሁን እናትየዋም ማንም ከጎኗ አይቆምላት የለም። ለተንኮለኛ ሰው ለግፈኛ ሰው ማንም ከጎኗ አይቆምለትም ማለት ነው። ቀን ሲጥል እንግዲህ ማንም ከጎኗ አይሆንም። ቀን አይጣል። በእውነት ዮዲት ተንኮል ባሰራ ግፍ ባሰራ እንደዚህ ባታደርግ ኑሮ ይህ ሁሉ ነገር ባልደረሰባት ነበረ። ነገር ግን አሁንም ቢሆን በእስር ቤት ተምራ ትወጣለች፣ መልካም ሰው ትሆናለች ብለን እናስባለን። እስር ቤት አንዳንዴ ያስተምራል። በጣም ከፍ ያለውን ዝቅ ያደርጋል። ተንኮለኛውን በረድ ያደርጋል። አደብ እንዲገዛ ያደርጋል ማለት ነው። እስር ቤት እንግዲህ ታጥና ትወጣለች ብለን እናስባለን ማለት ነው። ተንኮለኛዋ ዮዲት፣ ሴረኛዋ ዮዲት። አሁን ደግሞ በሌላኛው ክፍለ ጊዜ ደግሞ ወይ ወንደሰን ያገባ ይሆናል ሌላ ሚስት። እንግዲህ በቃ ደስ የሚል ህይወት ነው። ያ ቤተሰብ ሰላሙ ተመለሰ ማለት ነው። ምክንያቱም ቤታቸው የነበረች ሴጣን ከቤታቸው ስላስወጡ አሁን እንደፈለጉ ይበላሉ፣ እንደፈለጉ ይቀመጣሉ። ሶፋ ላይ እንኳን ለመቀመጥ በእውነት ተሳቀው ነበር የሚኖሩት እማማና አለምዬ ማለት ነው። አሁን ግን በጣም ደስ የሚል ህይወት፣ በጣም የሚያስደስት ህይወት ነው የሚኖሩት። እዛ በኩል ደግሞ ፀሐይና አለምዬ በእውነት በጣም ደስ ብሏቸው በቃ እልል እያሉ ምን ብዬ ልንገራችሁ እንዴት እንደተደሰቱ አለምዬና ፀሐዬ ናቸው። ምክንያቱም ሴራውን ያጋለጡት በትብብር አለም ፀሐይ ከእናትየዋ ጋር ሲያወሩ ዮዲትና እናቷ ተደብቃ ሰምታ ነው ለአለም የነገረቻት ማለት ነው እርግዝናው እንደሌለ። ስለዚህ በጣም ነው የተደሰቱት። ምክንያቱም ቤት እሷንም አለምንም ፀሐይንም ስለምታሰቃይ ዮዲት ማንም ማታሰቃየው ሰው የላትም ማለት ነው። ተንኮለኛ ግፈኛ ስለሆነች ሁሉንም ነው የምታሰቃይ። ከዛ አንጻር ሁለታቸውም ተደስተዋል፣ ሁሉም ተደስተዋል ማለት ነው። ከዚህ በኋላ በጣም ደስ የሚል ነው። በጣም ነው የሚያስደስት። ወንድዬም ወደ ራሱ ተመልሷል።
ቀጣይ ደግሞ ፀሐዬና የዮዲት ወንድም ይጋቡ ይሆን? የፍቅር ጥያቄውን ትቀበለ ይሆን? በጉጉት እንጠብቃለን። ሌላኛውን ክፍለ ጊዜ ይዤላችሁ እስከምቀርብ መልካም ቀን ይሁንላችሁ። ባይ ባይ።